ጥያቄ ቁጥር 1 ሪዝቅን እና ገንዘብን የሚያመጣው የቁርአን ሱራ ወይም ምዕራፍ የትኛው ነው? ሀ. ሱረቱን ናስ ለ. ሱረቱል ዋቂዓ ሐመሩሃ ሱረቱል በቀራ ለ. ሱረቱል ዋቂዓ። ጥያቄ ቁጥር 2 ምንም እንኳን ወንጀላችን የውቅያኖስ ያክል ሰፊና ጥልቅ ቢሆንም ምህረትን የሚያመጣልን የቁርአን ሱራ ወይም ምዕራፍ የትኛው ነው? ሀ. ሱረቱ ዙመር ለ. ሱረቱል ሙልክ ሐመሩሃ ሱረቱ ራህማን ሀ. ሱረቱ ዙመር። ጥያቄ ቁጥር 3 ከሱ ጋር መላኢካዎች አብረው ተስቢህ የሚያደርጉት ነቢይ ማን ይባላል? ሀ. ነቢዩላህ ሱለይማን ዓለይሂ ሰላም ለ. ነቢዩላህ ዳውድ ዓለይሂ ሰላም ሐመሩሃ ነቢዩላህ አዩብ ዓለይሂ ሰላም ሐመሩሃ ነቢዩላህ አዩብ ዓለይሂ ሰላም። ጥያቄ ቁጥር 4 አላህ በቁርአኑ አንተ በመልካም ስነ ምግባር ላይ ነህ በማለት የገለጻቸው ነቢይ የትኛው ናቸው? ሀ. ነቢዩላህ ኢብራሂም ዓለይሂ ሰላም ለ. ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐመሩሃ ነቢዩላህ ሙሳ ዓለይሂ ሰላም ለ. ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ጥያቄ ቁጥር 5 ከቁርአን ውስጥ በመጨረሻ የወረደው ሱራ ወይም ምዕራፍ የትኛው ነው? ሀ. ሱረቱን ናስ ለ. ሱረቱል ከውሰር ሐመሩሃ ሱረቱል ዐስር ሐመሩሃ ሱረቱል ዐስር።